ጤና ይስጥልኝ እንግዲህ ውድ ተመልካቾቼ እንግዲህ ይሄን የምታዩት የቅዱሳን ስዕል አድኖ በምዕራብ ወለጋ በጎሪ ቅድስት ሥላሴ ቤተክርስቲያን እየሳልኩት የሚገኝ በኔ በሰዓሊ ዮሐንስ ጦማይ የቅዱሳን ስዕሎች የህንጻ የውስጠኛው ክፍል የዶሙ ማለት ነው። በዚህ መልኩ እየሰራው እገኛለሁኝ። እግዚአብሔር ፈቅዶልኝ እንግዲህ ይሄን ስራ እየሰራው እገኛለሁኝ። በዚህ መልኩ እንግዲህ ለተለያየ አብያተ ክርስቲያናት ማሰራት ለምትፈልጉ ስልክ አድራሻ ያለኝ 0911 99 7260 ሰዓሊ ዮሐንስ ጦማይ ብላችሁ እኔን ማግኘት ትችላላችሁ። በቲክቶክ፣ በፌስቡክ፣ በቴሌግራምም እንደዚሁ እና በዩቲዩብ ሰርች ብታረጉት ይሄን በዚህ ስልክ ቁጥር ማለት ነው ታገኙኛላችሁ። እንግዲህ እንደምታዩት ይሄንን ትልቅ ካቴድራል ነው። በጣም ትልቅ ካቴድራል ነው። ይሄ ቅዱሳን ስዕሎች በመስኮት ዙሪያ ላይ የምታዩት 12ቱ ሐዋርያትና 4ቱ ወንጌላውያን ከታችም እንደዚሁ ዙሪያው ከመስኮቱ በታች ቅዱሳን በየማዕረጋቸው አስቀምጫለሁኝ። ከታች ጫፍ ላይ ደግሞ ደቂቀ መላእክት ዙሪያው፣ ከላይም እንደዚሁ ከመስኮት በላይም በደቂቀ መላእክት ዙሪያው ተሰርተዋል። እግዚአብሔር ፈቅዶልኝ ይህን ስራ ልሰራ ችያለሁ ማለት ነው። እግዚአብሔር ፈቃዱ ሆኖ እንግዲህ እነዚህ ቅዱሳን ስዕሎች የጀመርኩት 2017 የካቲት 6 ቀን ስራውን ጀምሬ አሁን እዚህ ደረጃ ላይ አድርሼዋለሁኝ። እግዚአብሔር ፈቃዱ ሆኖ ስራ ልሰራው ችያለሁኝ። እንግዲህ በዚህ መልኩ እንዳልኳችሁ እኔን ማግኘት ለምትችሉ በስልክ አድራሻ እየደወላችሁ በ0911 997260 እኔን ማግኘት ትችላላችሁ። ለተለያየ አብያተ ክርስቲያናት ሰዎች በየግል ለግል መኖሪያ ቤት ለጸሎት ቤት ብዙ አብያተ ክርስቲያናት ሰርቻለሁኝ። ብዙ መኖሪያ ቤት የጸሎት ቤትም ሰርቻለሁኝ። እንግዲህ በዚህ ስራ ቆይታዬ ወደ 33 ዓመት አካባቢ አገልግያለሁኝ። ብዙ አብያተ ክርስቲያናት ሰርቻለሁኝ፣ በሀገር ውስጥም ከሀገር ውጭም በየገዳማቱም እንደዚሁ እና ስርዓተ ቤተክርስቲያኑን ትውፊቱን በጠበቀ መልኩ ማለት ነው። ቅዱሳን ስዕል ዝም ብለህ አይደለም የሚሰራው። ታሪክን ማወቅ የመጀመሪያው ቅደም ተከተል የቅዱሳን ስዕሎች ማን ይቀድማል ማን ይከተላል የሚለው እንደዚህ የራሱ የሆነ አቀማመጥ አላቸው ቅዱሳን። በዚህ መልኩ ልሰራው ችያለሁ ማለት ነው። እግዚአብሔር አምላክ ፈቅዶልኝ በምዕራብ ወለጋ በጎሪ ቅድስት ሥላሴ ቤተክርስቲያን በዚህ መልኩ ሰርቻለሁኝ። ለነበረኝ ቆይታ ሁሉ እግዚአብሔር የተመሰገነ። ለፍጻሜ ደግሞ እግዚአብሔር ያብቃኝ። ከታች ስዕሉ ተጠናቆ ደግሞ መጨረሻ ላይ እንደዚሁ ቀርጬ ለተመልካቾቼ እማሳይ ይሆናል ማለት ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። እንደምታይ ስልክ ቁጥሬ በዚህ መልኩ ማግኘት ትችላላችሁ። ሰዓሊ ዮሐንስ ብላችሁ ሰርች አድርጉ። አመሰግናለሁኝ። በዚህ መልኩ እኔን ማግኘት ትችላላችሁ ማለት ነው። እግዚአብሔር የተመሰገነ ይሁን።